መሞት እፈልጋለሁ። አዎ መሞት እፈልጋለሁ። አውቃለሁ ይህን እንድትሰሙም እንድታደርጉም ስጋችሁም ሰይጣንም አይፈቅዱም። ቢሆንም ግን ኑ ስሙኝ ይህን የመሞትን ቻሌንጅ ተቀላቀሉ። ኑ አብረን እንሙት። ተግባር የሌለው ኑሮ፣ ማዳመጥ የሌለው መለፍለፍ፣ ማድረግ የሌለው መናገር፣ መኖር የሌለው መዝሙር፣ መኖር የሌለው ጸሎት፣ መኖር የሌለው መንፈሳዊ ልምምድ፣ መኖር የሌለው ስብከት፣ መኖር የሌለው ትንቢት ትምህርት፣ ስር የሌለው ቅርንጫፍ፣ ፍሬ የሌለው አበባ፣ ማራኪነት የሌለው ውበት፣ ደስታ የሌለው ሳቅ፣ እርካታ የሌለው እረፍት፣ ድል የሌለው ጫጫታና ሁከታ ሰልችተውኛል። አዎ ሰልችተውኛል። መኖር አልፈልግም። መኖር አልፈልግም። ስጋውና ዓለማዊ ምኞቶችን ማሸነፍ ያልቻለው ክርስትናዬ ለምኔ ዘረኝነት፣ ቡድንተኝነት፣ ግብዝነት፣ አስመሳይነት፣ የኃጢአት ልምምድ አሸንፎኝ መኖር አልፈልግም። አዎ መኖር አልፈልግም። አዎ ለነዚህ መኖር አልፈልግም። ሳልኖርለት እግዚአብሔርን እወድሃለሁ ማለቴ፣ ልቤን ለዓለም አንበርክኬ እጄን ለእግዚአብሔር ማንሳቴ፣ መልእክቴን ለዓለም ሰጥቼ ድምፄን ለእግዚአብሔር መስጠቴ ለምኔ? አዎ ለምኔ? አዎ ለምኔ? ወንድሜን እህቴን ሳልወዳቸው እግዚአብሔርን እወድሃለሁ ማለቴ ለምኔ? ፌክ ውሸት 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 ከልብ ያልተነሳ ከአፍ የሚመጣ ከስሜት የሚነሳ ድርጊት ንግግር ኡፍ መኖር ናፍቆኛል። መኖር ናፍቆኛል። ሕያው ሆኜ መኖር ናፍቆኛል። ኑሮ ናፍቆኛል። ለነዚህ ለስጋዊ ምኞትና ለስጋዊ ልምምድ ሞቼ ጸጋው ቢረዳኝ ለእግዚአብሔር ሕያው ሆኜ መኖር እፈልጋለሁ። ለነዚህ ለስጋዊ ልምምድና ምኞት ሞቼ ለእግዚአብሔር ሕያው ሆኜ መኖር እፈልጋለሁ። ጸጋው ቢረዳኝ። ዓለም ፋራ ቢለኝ ለእግዚአብሔር ጠቢብ ሆኜ መኖር እፈልጋለሁ። ዓለም ኋላ ቀር ቢለኝ ለእግዚአብሔር ፊተኛ ሆኜ መኖር እፈልጋለሁ። ዝና፣ ክብር፣ ውበት፣ ሀብት ያልፋሉ። አዎ ጊዜው ሰልፉ በዚህ ጊዜ ሰልፉ አንድ ላይ ነው። ሰልፉ ሁካታ ላይ ነው። ሰልፉ ጫጫታ ላይ ነው። ሰልፉ ብዛት ላይ ነው፣ ጥራት ላይ አይደለም። ሰልፉ ሌላ ጋ ነው። ይቅሩ፣ ዘላለም አይኖሩም። ዘላለም ለምኖረው ለእግዚአብሔር ሕያው መሆን እፈልጋለሁ። አዎ ለነዚህ መሞት እፈልጋለሁ። አዎ ለዓለም መሞት እፈልጋለሁ። ለስጋዬ መሞት እፈልጋለሁ። ለስሜቴ መሞት እፈልጋለሁ። ለአላፊ ነገር መሞት እፈልጋለሁ። ለሕያው እግዚአብሔር ሕያው ሆኜ መኖር እፈልጋለሁ። ለእውነት መኖር እፈልጋለሁ። ከእውነት ጋር መቆም እፈልጋለሁ። እውነት ሕያው ነው። እውነት እግዚአብሔር ነው። እውነት ኢየሱስ ነው። እውነት ተቀብሮ ያልቀረ ነው። ሞትን አሸንፎ የተነሳ ነው። ከእውነት ጋር ብዙ ሰዎች አልተሰለፉም። ዛሬም ከእውነት ጋር ከመኖር ጋር የለሁም።
ከዚህ በኋላ ግን ለዛ ሞቼ ለዚህ መኖር ፈልጋለሁ። ኑ ከተገዛችሁበት ከየትኛውም ቀንበር ለተገዛችሁበት ገዝቶ ላላችሁ ያለሱ መኖር አልችልም ብላችሁ ለምታስቡት ለዛ ነገር ሙቱ። ለፈጠራችሁት ለእግዚአብሔር ሕያዋን ሁኑ። ኑ እስቲ እንደኔ የመኖር ጥያቄ አልኖርኩም፣ መኖር ፈልጋለሁ፣ ከመዘመር መኖር ፈልጋለሁ፣ አማኝ ከመባል መኖር ፈልጋለሁ፣ እከሌ ከመባል መኖር ፈልጋለሁ፣ ሰው ቢያቅም ባያቅም በድብቅ ለእግዚአብሔር መኖር ፈልጋለሁ፣ ለእግዚአብሔር ሕያው ሆኜ መኖር ፈልጋለሁ። ዛሬ በአደባባይ ሕያዋን በጓዳ ሟቾች ነን። በአደባባይ ሕያዋን እንመስላለን፣ በጓዳ ለእግዚአብሔር ሟቾች ነን። አሁን ግን ቀይር፣ ለእግዚአብሔር ሕያዋን እንሆን። ለዓለም በአደባባይ፣ ለሰይጣን በአደባባይ፣ ለስጋችን በአደባባይ እንሞት። ይሄ ጥያቄ፣ ይሄ ጩኸት በውስጣችሁ ያላችሁ ሰዎች ከኔ ጋር ኑ ተቀላቀሉ። ኑ ተቀላቀሉና እንዴት እንደምንኖር መንፈስ ቅዱስ ጸጋው ያሳየናል። ከኔ ጋር አብረን እስቲ ይህን የመኖርን እንቅስቃሴ እንጀምር። በግላችን እንጀምር፣ እስቲ በጋራም እንጀምር። ኑ ከስር በሚያስቀምጠው ቁጥር ቴሌግራም ላይ ጆን አድርጉ፣ ደውሉና እንዴት መኖር የናፈቀ ሰው ካለ ከየትኛውም ከመንፈሳዊም ከየትኛውም ልምምድ ከአስመሳይነት ወጥቶ የምር ውስጡ መኖር ፈልጎ ውስጡ ላይ ጩኸት ያለው አንድ ሰው ካለ፣ ውስጡ ላይ ጩኸት ያለ አንድ ሴት፣ አንድ ወንድ፣ አንድ አባት፣ አንድ እናት ካላችሁ ኑ ከኔ ጋራ ጸጋውን እንጠይቅ፣ እግዚአብሔርን እንጠይቅ። እግዚአብሔር ሕያው ሆኖ የሚኖር ነው። ለሱ እንኖር፣ ለዓለም እንሙት፣ ለሰይጣን እንሙት። ሰይጣን ሕያዋን ያስመስለናል። አስመሳይነት የሱ ነው። አረ እንውጣ፣ አረ እንውጣ፣ አረ እንውጣ። ዘመኑን እንዋጅ። ኑ እንመለስ፣ ኑ እንመለስ። ይህን መልእክት አዳርሱልኝ። ኑ ከኔ ጋር በዚህ ቁጥር ተቀላቀሉ። አብረን ጸጋውን ጠይቃለን። አብረን ኢየሱስ ራሱ ከብዛት ጋር አይደለም 12ን መርጦን ዓለምን ያዳረሰው። እስቲ ከዚህኛው ማዕበል ለመትረፍ የሚመኝ ይህ ጩኸት በውስጡ ያለ ሰው ይህን ጥሪ ተቀላቀሉ። አመሰግናችኋለሁ።